ሰላም ጤና ይስጥልን ውድ ተመልካቾቻችን እንዴት ናችሁ? ብዙዎቻችንን የዘይት ዋጋ ከጊዜ ወደ ጊዜ እየጨመረና እየናረ ብዙዎቻችንን አስመርሮናል። በዛሬው ፕሮግራማችን ግን በቤታችሁ ሆናችሁ ዘይት መጭመቅ የምትችሉበትን ማሽን አሊያም ደግሞ ለስራ ብትፈልጉት የተለያዩ የዘይት ማሽኖችን ዋጋ አይነታቸውን እንዲሁም ደግሞ ጥራታቸውን ለእናንተ ለተመልካቾቻችን የማደርሳችሁ ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ቆዩ። መልካም ጊዜ ይሁንላችሁ። ሰላም ጤና ይስጥልን። እንደምን አለሽ? እንደመጣ አይኔ ወደ ዘይቱ አረፈ። ዛሬ እንግዲህ የተለያዩ የዘይት መጭመቂያ ማሽኖችን ዋጋ አይነታቸውን እንዲሁም ደግሞ ጥራታቸውን ለተመልካቾች ለማድረስ እዚህ እናንተ ጋር ተገኝተናልና እስኪ በቅድሚያ ራስሽንና ድርጅታችሁን ከማስተዋወቅ እንጀምር። እሺ፣ የኔ ስም ሚካኤል ይባላል እና የምሰራው ኢፓወር ላይ ነው። ወሎ ሰፈር ይገኛል። አንደኛ ፎቅ 06 ብላችሁ ብትመጡ ታገኙናላችሁ። በጣም ጥሩ። ምን ምን የዘይት መጭመቂያዎች አይነት አላችሁ እናንተ ጋር? እኛ ጋር መጀመሪያ ሳይዝ ያለው ይሄ ነው። ከዚህ በላይ እየጨመረ ለቢዝነስ የሚፈልጉት ከሆነ እየጨመረ ሳይዝ ይሄዳል። ዘይት የሚያወጣውም በዛው ልክ ይጨምራል ማለት ነው። ለምሳሌ አሁን ይሄኛውን ብናይ ሁሉም ጥራጥሬዎች ዘይት ይጨምቃል። እንደ ሰሊጥ፣ ሱፍ፣ ሁሉም ጥራጥሬዎች ዘይት ያላቸው ጥራጥሬዎች ይጨምቃል ማለት ነው። ስለዚህ እነዚህ አሁን የተጨመቁ ናቸው ማለት ነው በዚህ ማሽን? አዎ፣ በዚህ ማሽን ይጨምቃል። በጣም ጥሩ። እስኪ ስለ ማሽኑ እንዴት መጠቀም እንችላለን የሚለው እንዲሁም ደግሞ መጠቀም ያለብንን ምርቶች ደግሞ ጨምረን እንመልከት። እኛ ማኑዋል እንሰጣለን በአማርኛ ሰው እንዲገባው ብለን። ከዛ ይሄ በሰዓት እስከ 10 ኪሎ ድረስ ይጨምቃል። በቀን በስትክክል እንትን ካለው እስከ 1 ኩንታል ሊጨምቅ ይችላል ማለት ነው። ለ5 ሰዓት ተከታታይ ሳናሳርፍ መስራት እንችላለን። በጣም ጥሩ። ከዛ 5 ሰዓት ሰርተን ደግሞ 30 ደቂቃ ወይ 1 ሰዓት አሳርፈን ከዛ ድጋሚ እንቀጥል እንችላለን። በጣም ጥሩ። እንግዲህ በቤታችን ነው የምንጨምቀው። በቤታችን ስንጨምቅ ደግሞ ንጹህ ዘይት ነው የምንጨምቀው። ያ ደግሞ ለጤና መልካም ነው ብዬ አስባለሁ። አዎ፣ መልካም ነው። አሁን በምናየው ጊዜ ከሱቆች በምንገዛቸው እንትኖች ብዙ በሽታዎች እዚህ ሀገራችን ላይ እያየን ነው እና ይሄ ግን ጥሬው ራሳችን ስለምንገዛው እዚህ ጋር ደግሞ እየጨመቅን ስለምናየው ስለ እንትኑ ዘይቱ ምንም ጥርጣሬ ሳይኖረን መብላት እንችላለን። ከበሽታም እንድናለን ማለት ነው። በጣም ጥሩ። በዚህ ማሽን ምን ምን ነገሮችን መጭመቅ እንችላለን? በዚህኛው ሰሊጥ፣ ሱፍ፣ እንደ ተልባ ሁሉም ጥራጥሬዎች ዘይት ያላቸው ጥራጥሬዎች እንጨምቅልናል። በምን ያህል ጊዜ ውስጥ ነው አሁን ጨምቆ ምርቱን የሚሰጠው? ይሄ እህሉን እንዳስገባ ነው መጭመቅ ይጀምራል። እህሉን ባስገባ ነው ቁጥር ራሱ በ5 ሰከንድ ውስጥ እየጨመቀ እስከ እህሉ እስከሚጨርስ ድረስ ይጨምቅልናል ማለት ነው። ራሳችን ነው የምናቆመው። በፈለግንበት ሰዓት ይበቃዋል ባልነው ሰዓት ራሳችን አጥፍተን እንተዋለን። እነዚህን እቃዎች ከየት ነው የምታስገቡት? እነዚህን እቃዎች የምናስገባቸው ከብዙ አውሮፓ ሀገሮች ነው። ለምሳሌ ቻይና ምናምን አምጥተን ከዛ እዚሁ ነው የምንገጣጥማቸው። እኛ አሴምብል እናደርጋቸዋለን። ከዛ እዚሁ ስለምንገጣጥማቸው ምንም እቃዎቹን ሁላ ቢበላሽ ስፔር እኛ ጋር አለ ማለት ነው። ውስጦች ያሉ እንዳለ ስፔር አለን እኛ ጋር። በጣም ጥሩ። ስለዚህ አሰራሩና ሌሎች ተጨማሪ መረጃዎችን ደግሞ እያሳየናቸው ለተመልካቾች ቆይታ እናደርግ። እዚች ጋር እንደዚህ ስነካት ይሄ መጨመሪያ ቴምፕሬቸር ነው። መቀነሻ እዚህ ጋር እንደዚህ እየነካን መቀነስ እንችላለን። ከዛ መጨመር ስንፈልግ ደግሞ በዚህ ጋር እንደዚህ ስናደርገው ቴምፕሬቸር መጨመር እንችላለን ማለት ነው። ከዛ እቺን ስታርት ስንላት ይጀምርልናል ማለት ነው። በጣም አሁን እንትናችን ግሏል። ስለጋለ አሁን እህሉን እናስገባለን ማለት ነው። መጀመሪያ እንለኩሳለን ማለት ነው ማሽኑ። ከለኮስን በኋላ ሲግል እንደዚህ ድምጽ ይኖረዋል። ከዛ እንትኑን ሲንቀሳቀስ ጥርሱም ሲንቀሳቀስ እናየዋለን። የዛኔ እህላችንን ማስገባት እንችላለን። እህላችን ንጉና ከዛ እንደዚህ ከጨመርን በኋላ እስከፈለግነው ድረስ እህሉን ማስገባት እንችላለን። ከዛ በዚህ መልክ ዘይቱ በዚህ ጋር ይወጣልናል ማለት ነው። ትራፊው ደግሞ በዚህ መልክ ከዛ እንደዚህ ስታዩ አሁን ይሄንን ዘይት የለውም አይደለም። ዘይት ቢኖረው ግን እዚህ ጋር ምንም ሳናጠፋ ቴምፕሬቸር መጨመር እንችላለን። እዚህ ጋር ስናየው ዘይት የሚያወጣ ከመሰለን ማለት ነው።
ከዛ እንደዚህ እያደረግን ለ5 ሰዓት ያህል ተከታታይ ሳናሳርፍ መስራት እንችላለን። እህላችን እያስገባን እየጨመርን እንደዚህ እየጨመርን እስከ 5 ሰዓት መስራት እንችላለን። በምን ያህል 30 ደቂቃ ምናምን አሳርፈን ደግሞ ድጋሚ መቀጠል እንችላለን። ጥሩ። በምን ያህል ሰዓት ውስጥ ነው አሁን ዘይት አድርጎ ጨምቆ የሚሰጠን? አሁን እንዳየሽው በቃ ኖርማል እንዳስገባሁት በቃ በዚህ ጋር ትራፊው እዚህ ጋር ደግሞ ዘይቱ እንደዚህ ይወጣል። ከ1 ኪሎ አሁን ምን ያህል? ከ1 ኪሎ እንኳን ጥራጥሬዎቹ ስለሚለያይ ማወቃችን ግን ለምሳሌ አሁን 10 ኪሎ በሰዓት ይጨምቃል አይደል ያልኩሽ? በሰዓት ከ10 ኪሎ ኑግ ከሆነ በተለይ 4 እስከ 3 ድረስ እናገኛለን። ከዛ በኋላ ሰሊጥም ሲሆን እንደዛው 3 ድረስ ሊትር ይወጣዋል ማለት ነው። ሌሎቹ ጥራጥሬዎቹም በዚህ መልክ ይለያያሉ። ግን ከቦታው ከምናመጣቸው ጥራጥሬዎችም ሊለያይ ይችላል ዘይትን የሚያወጣው። ከዛ ደግሞ አንድ ሁሌ ለካስተመሮችን የምንነግራቸው እንትን ቢሆን ጥሩ ነው፣ ደረቅ መሆን አለበት። በደንብ ዘይት እንዲያገኙ ደረቅ አንድ ቀንም ቢሆን አድርቀው ቢጠቀሙት ለነሱ ብዙ ዘይት ያገኛሉ ማለት ነው። ከመጀመራችን በፊት ማለት ነው። ማሽኑ አድርቀን እህሉን ብናስገባው ቶሎ ጥሩ የሆነ ዘይት እናገኛለን፣ ብዛትም ይኖረዋል። በቀን ምን ያህል ሊትር በዚህ ማሽን ምን ያህል ዘይት ይሰራል? በቀን እስከ 1 ኩንታል ድረስ ይጨምቃል። በዘይቱ ግን እንዳልኩሽ ይለያያል፣ ከእንትን ከሚሉት ከጥራጥሬዎች ይለያያል እንጂ በቀን እስከ 1 ኩንታል ድረስ መጭመቅ ይችላል። ሞር የትኛው ቢሆን ይመረጣል? ከምንጠቀመው እህሎች የትኛው ብንመረጥ ይመረጣል? ኑጉና ሰሊጥ ቢሆኑ ከነሱ በጣም ብዙ ይገኛል። ሰው ደግሞ ያው የለመዳቸውም የሚያውቃቸውም ከድሮ የምናውቃቸው ስለሆኑ እነሱ እንትን ብንል አሪፍ ነው። ጥሩ። በዚህ ይሄ ማሽን ሲንግል ፌስ ነው ወይ ስሪ ፌስ ነው የምንጠቀመው? ሲንግል ፌስ ነው። በቤት ቆጣሪ መጠቀም ይችላል። ምንም እንትን ያስፈልገው በቃ እኛም እዚሁ በቤት እንትን ነው የምንጠቀመው፣ በቤት ቆጣሪ ይሰራል። በጣም ጥሩ። ምናልባት እንግዲህ ዘይት እንግዲህ መቼም ገበያው የማይቀዘቀዝበት ከየቤታችን የማይጠፋ ምርት ነውና ሰዎች ይሄንን ቢዝነስ ቢጀምሩ አዋጭ ነው። 35,000 ገዝተው ከቤት ጀምረው ምንም ትልቅ ቦታ ሁላ ሳያስፈልጋቸው ማከፋፈል ይችላሉ፣ ለፈለጉበት ቦታ ማለት ነው። አንድ ከስተመር ከያዙ ደግሞ ዘይቱን ጥራት ካዩት ብዙ ከስተመር ይመጣላቸዋል። ከዛ ይሄንን ለእናቶች ቁጭ ላሉ እናቶች አሁን አንዳንዴ ትምህርት ጀምረው ትምህርት ጨርሰውም ስራ ምናምን ያላገኙ ሰዎች ወጣቶች ካሉ ይሄንን ገዝተው ቁጭ ብለው ምንም እንትን ያስፈልገውም እህሉን ብቻ እየከተች መስራት ትችላለች ማለት ነው። ቀላል ነው ለመስራትም ቀላል ነው፣ ለማንም ሰው ቀላል ነው። ከዛ ደግሞ እንትንም ማለት ይችላሉ። አንዴ ከጀመሩት ሰው አንዴ ካስተመር ከያዙ እንትን አይላችሁ፣ ምክንያቱም ጥራት ያለው ዘይት ስለሆነ። በጣም ጥሩ። ምናልባት ይሄንን ቢዝነስ በደንብ መቀላቀል ከቻልን እና መስራት ከቻልን በወር እስከ ምን ያህል ትርፍ የተጣራ ማግኘት እንችላለን ተብሎ ይታሰባል? እንግዲህ በአንድ ወር እንትን ልትዩዋች ማለት አሁን ከለመዱትም ሰዎች ዘይት ወደዚህ መጥተው እንትን ላይሉ ይችላሉ። ግን አንዴ 2-3 ከስተመር ከያዝሽ በኋላ ስራው በዛው እንትን ይቀጥላል ማለት ነው። ሰዎቹም ሌላ ሰው ያመጡልሻል እና ከ30,000 20,000 እያሉ በዛው እየቀጠለ ስራው ይሄዳል ማለት ነው። በጣም ጥሩ። ይሄንን ስራ እና ይሄንን ማሽን ይዘን የት ቦታ ላይ ብንሰራ ተመራጭ ነው ብለሽ ታስቢያለሽ? ይሄን ስራውን ይሄኛው ለቢዝነስ ጀማሪዎች ነው። ዘይቱ እንዳልኩሽ በጣም ይሄ ከዚህ በላይ መስራት ሲጀምሩ ያጋሉ 500,000 ምናምን የሚደርሱ እቃዎች አሉ። በሰዓት እስከ 10-20 ሊትር ዘይት የሚያወጡ ማለት ነው። በዛው ቢዝነስ እየጨመረ ሲሄድ አሁን ለዚህኛው ግን ብዙ ጊዜ እኛም እንትን ሪኮመንድ የምናደርጋቸው ለጀማሪ ቢዝነሶች ጀማሪ ቢዝነሶች ቤት ሆነው ነው የሚሰሩት። ቦታ ሁላ ትልቅ ቦታ ያስፈልጋቸው፣ ምክንያቱም እንዳልኩሽ ቆጣሪም የቤት ነው። ስለዚህ የትም መሄድ አይጠበቅባቸውም፣ እቤታቸው ሆነው መስራት ይችላሉ። በጣም ጥሩ። ተረፈ ምርቶችም ደግሞ ለተለያዩ ነገሮች ያገለግላል። እነሱም ይሸጣሉ ለብዙ ነገሮች ስለሚጠቀሙባቸው እነሱም ይሸጣሉ። በጣም ጥሩ። ምናልባት ይህንን ዘይት እኛ ራሳችንን የምንጨምቀው ገበያው ላይ ካለው ምን አይነት ልዩነት አለ? ገበያው ካለው አሁን ገበያው ያለው ከኬት እንደመጣ ምን አይነት እህል ተጠቅመው እንደጨመቁትም አይታወቅም። ይሄ ግን ለቤት ሁላ ለመመገብ ብቻ ከፈለጉት ሁላ እነሱን እህሉን መርጠው የትኛው እህል እንደጨመቁት ያውቁታል። ከዛ በኋላ የፈለጉት አይነት ዘይት ደግሞ አንድ አይነት ዘይት ብቻ ሳይሆን የኑግ ከፈለጉ ሰሊጥ እያሉ የፈለጉትን አይነት ዘይቶች መጠቀም ይችላሉ። በጣም ጥሩ። ጣዕሙስ? ጣዕሙ እንግዲህ በጣም ቆንጆ የሆነ ጣዕም ነው ያለው። በጣም ጥሩ። እንግዲህ
እንግዲህ አሁን እንዳየሽው አሁን እያየሽኝ ያስገባሁት እና በአንድ ደቂቃ እንኳን የማይህል ድረስ ይሄንን ትራፊው እንደዚህ አውጥቶ ዘይቱ ደግሞ በዚህ ጋር እንደምታዩ ዘይታችን እንደዚህ ያወጡታል ማለት ነው። አሁን ከዚህ ትንሽ እያስገባኋት ነው እንግዲህ እንደዚህ የወጣው ዘይቱ ማለት ነው። ዘይቱ እንደዚህ ይወጣልናል እና ምንም ሰዓት ሁላ አይፈልግም ዘይቱን ለማውጣት ማለት ነው። እኛ ቶሎ ብለን እያየ ነው እህሉን ካስገባ ነው ዘይቱ ደግሞ እንደዚህ እንዳየሽው ይወጣልናል ማለት ነው። ሌላ ምንም ስራ ያስፈልገው ማለት ነው። እኛ እህሉን ብቻ ነው የምናስገባው። ስለዚህ ሁሉ ፕሮሰስ አልፎ እንደዚህ ንጹህ ዘይት ማግኘት እንችላለን ማለት ነው። እንደዚህ እንደምታዩ ንጹህ ዘይት እናገኛለን ማለት ነው በቤታችን ሆነን የትም ሳንሄድ። በተለይ ደግሞ እኮ የዘይት ዋጋ ሁላችንንም እያማረረ ይገኛል። በየጊዜው እየጨመረ እየሄደ ነው። ይሄ ግን አንድ ዕቃ ገዝተሽ እህሉን ብቻ በመክተት እንደዚህ ያለ ዘይት ታገኛለሽ ማለት ነው። በጣም ጥሩ። ምናልባት ሰዎች ማሽኑን ሲገዙ ማድረግ ያለባቸው ጥንቃቄዎች ምንድን ናቸው? አሁን እንግዲህ ይሄንን ላንቺ የምትወስጂው ነው የምጨምርልሽ። እሺ፣ ጥሩ እድለኛ ነኝ። እና አሁን እኛ የምንመክራቸው ከኛ የሚወስዱ ሰዎች ስልጠና እዚሁ እንዴት እንደሚጨመቅ እንዴት የሚያጠፉት እንዴት ስራውን እንደሚያደርጉት እናሳያለን። ከዛ በኋላ ደግሞ የምንመክራቸው ነገሮች ጥርሶቹ ከጨረሱ በኋላ ከቀዘቀዘ በኋላ እቃው ማጽዳት አለባቸው። እነዚህ እንዴት እንደሚያወጣ እናሳያቸዋለን የሚመጡ ሰዎች። ከዛ ማጽዳት አለባቸው። ጥርሱ ካልተጸዳ ዘይቱ ከብረት በላይ ጠንክሮ ይይዛል እና እንዳይሰራ ያደርገዋል። እና አውጥተው ማጽዳቱ በጣም ቀላል ነው። በፎጣ አድርገሽ መጥረግ ብቻ ነው። እሱን እንዲሉት ከዛ በኋላ ደግሞ በአንድ ሳምንት ምናምን በኋላ ደግሞ በሙቅ ውሃ ቢዘፈዝፉት ጥሩ ነው። የሚወጡት እቃዎች አሉ እነሱን እኛ አሳይተን ሲወስዱት እንላቸዋለን እና እንደዛ ቢደረግ። ከዛ በኋላ ደግሞ ሁሌ መረሳት የሌለበት እንደዚህ እህሉ አልቆ እንኳን እዚህ ጋር እንደምታይ እህሉ አሁን አልቋል። ግን አልቆም ቢሆን እንኳን 1 ደቂቃ 2 ደቂቃ እንጠብቀዋለን በደንብ እንዲወጣ ወዲያው መክተት ጽድት ብሎ እንዲወጣ ማለት ነው። ስንጨርስ የምናደርገው 5 ሰዓት ጨርሰን እስኪ ላጥፋው ስትይ 1 ደቂቃ 2 ደቂቃ ትጠብቂዋለሽ ማለት ነው። እንደዚህ ጽድት አድርጎ እንዳያወጣው። ከዛ በኋላ እዚች ጋር ሪቨርስ አድርገሻት ማጥፋት ነው ማለት ነው። ከዛ ሲቀዘቅዝልሽ አውጥተሽ ታጸጃለሽ። በጣም ጥሩ። እንግዲህ በዚህ ማሽን የተለያዩ ምርቶችን ነው የምንጠቀመው። ለምሳሌ ሰሊጥ ከፈለገን የተለያዩ ነገሮች እና የየራሳቸው ጣዕም ስላላቸው እንዳይቀላቀልብን ምንድነው ማድረግ ያለብን? እነሱን ማኑዋል አለን እኛ ጋር ማኑዋል እንሰጣለን። ከነ ቴምፕሬቸራቸው በምን ሙቀት መጭመቅ እንዳለባቸው ማኑዋል ስለምሰጠው በሱ እያዩ መስራት ይችላሉ ማለት ነው። ለምሳሌ አንዴ ከለኮስ ነው በኋላ ቀኑ ሙሉ መጠቀም እንችላለን ወይስ በየስንት ሰዓቱ ነው እያሳረፍን መጠቀም ያለብን? እሱን 5 ሰዓት እያሳረፍሽ በ5 ሰዓት በተከታታይ ትሰሪና ከዛ ለ30 ደቂቃ ለ1 ሰዓት አሳርፈሽ ድጋሚ መቀጠል ትችላለሽ። በጣም ጥሩ። እናንተ ጋር ቢመጡ በምን ያህል ዋጋ ማግኘት ይችላሉ? በእኛ 135,000 ዋጋ ማግኘት ይችላሉ። መልካም። ስለነበረን ጊዜ እጅግ አድርጌ አመሰግናለሁ። ግን ደግሞ ተመልካቾች እናንተ ማግኘት ቢፈልጉ በምን አድራሻ ያገኟቸዋል? እኛ ጋር የምታገኙን በወሎ ሰፈር ኢፓወር ጋር 1ኛ ፎቅ ብለው ቢመጡ እኛ ጋር ያገኙናል። በተጨማሪም ደግሞ ስልክ ከፈለጉ 03 20 92 ብለው ቢደውሉ እኛ ጋር ያገኙናል ማለት ነው። በጣም ጥሩ። የዴሊቨሪ አገልግሎቶች ከከተማ ውጭ ሌሎች ቦታ ላይ ታከፋፍላላችሁ? እናደርሳለን። ሁሉንም ቦታዎች ድረስ በፈለጉበት ቦታ ማድረስ እንችላለን። እኛ ጋር ዴሊቨሪ ያለው። መልካም። ስለነበረን ጊዜ እጅግ አድርጌ አመሰግናለሁ። መልካም ቀን ይሁንልሽ። እኔ ዘይት ልስራ፣ ተመልካቾችን ግን ልሰናበት። እኔም አመሰግናለሁ። ውድ ተመልካቾቻችን በኤልያስ ፓወር ተገኝተን የተለያዩ የዘይት መጭመቂያ ማሽኖችን ዋጋቸውን፣ አይነታቸውን፣ ጥራታቸውን እንዲሁም ደግሞ ቢዝነሱ ምን እንደሚመስል አዋጭነቱን ለእናንተ ለተመልካቾቻችን እያደረስናችሁ ቆይታ አድርገን ነበር። እነዚህም የዘይት ማሽኖች መግዛት ከፈለጋችሁ ደግሞ እታች ባለው ስልክ ቁጥር መደወልና ማግኘት ትችላላችሁ። በሌላ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ሆነላችሁ። ጤና ይስጥልን።